ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ። ዛሬ የምንሰራው መኮረኒ በሸሜል ነው። ይህን ሰምናን የተጠቀምኩት እንደምታዩት 4 ማንኪያ ነው ሰምናውን ያደረኩት እና 4 ማንኪያ ዱቄት እጠቀማለሁኝ። ሰምናችንን እንደዚህ አድርገን ነው እያዋሃድን እያሸናምሰውና እናመስለዋለን ማለት ነው። እናንተ እንደ ብዛታችሁ ነው። ሰምናውን ማለት ዘይቱን ወይም ቅቤውን ስትጠቀሙ ልኬታውን አውቃችሁ ለምን በዛ ልክ ነው ዱቄት የምታደርጉት። እንደዚህ አይነት ሶስ እንዲሆንላችሁ ከዛ እያረጋችሁ እያሻችሁ አሽታችሁ ከበሰለ በኋላ እንደ ቡኒ ነገር ሲሆን እንደ ጎልድ እንደማቃ ጎልድ ሲሆን ወተታችሁን እየጨመራችሁ ትንትሉታላችሁ። እኔ በአንድ እጄ ካሜራ ይዤ ነው ሶሱን ሰርቼ መልሼ አሳያችኋለሁ እንዴት እንደምሰሩ። ይኸውና መጥቻለሁኝ። እንደዚህ አርጋችሁ በደንብ አርጋችሁ እንዳይጓጉልባችሁ በደንብ ካሻችሁት በኋላ እንደዚህ እያዋሃዳችሁ ሶሱን ትሰሩታላችሁ። አይከብድም። ወተቱም ደግሞ በቀዝቃዛ ነው መሆን ያለበት እንዳይጓጉልባችሁ። ልክ ሰምናውና ዱቄቱን አዋሃዳችሁ በስሏል በምትሉበት ሰዓት ወተቱን ቀዝቃዛውን ተጨምራላችሁ። እኔ እዚህ ጋር የተለየ ሶስ ነው የምሰራው። ሽንኩርት ጨምራለሁ። እንደገና ደግሞ ወራ አለ፣ ቁርንፍድ አለ፣ ጨው አለ። ይሄንን አድርጌ ጨምርበታለሁ። ይሄን ጨምሬ አዋህዳለሁ። ማጊ ከፈለጋችሁ ተጠቀሙ። እኔ አንድ እጠቀማለሁ የሾርባ መረቅ። እሱን ተጠቅሜ ጣዕሙን ለማግኘት እኔ የተለየ ነው የምሰራው። ሽንኩርት የማይጨምር አለ። እነዚህ ቅመሞችን የማይጠቀሙ አሉ። እናንተ በዚህም በዛም አድርጋችሁ ሞክራችሁ ጣዕሙን ታገኙታላችሁ የትኛውን እንደምትወዱት። እኔ አንዳንዴ በእንደዚህ እሰራለሁ፣ አንዳንዴ በዛም እሰራለሁ። ዛሬ ግን ያሸኘኝ እንደዚህ ነው። ብላክ ፔፐር እኔ ብላክ ፔፐር ነው ያለኝ። እናንተ ዋይት ፔፐር ካላችሁ ዋይት ፔፐሩን ተጠቀሙ። ለምን ነጭ ሶስ ስለሆነ ብላኩ ላይ ትንሽ ጥቁር እንዳይወጣበት ማለት ነው። ለኔ ኦኬ ለቤት ስለሆነ ነጩ የለኝም፣ ጥቁሩን ነው የተጠቀምኩት። እንደዚህ አድርጌ ያዋህደዋለሁኝ። በደንብ አድርጌ ቀስ እሳት አቀዝቅዛችሁ አንዴ ትክክክ ካለ አያምርም። እንደዚህ እሳቱን አቀዝቅዛችሁ ቀስ ብላችሁ ፍሮቱን እያገኘ እሱም ዱቄቱን በስሏል ኦልሬዲ በቅቤው። እኔ እንደዚህ እያረኩ ቀስ እያረኩ እያበሰልኩት እሄዳለሁ ማለት ነው። ልክ ውፍረቱና እንትኑ ሳገኘው የምፈልገውን አይነት ውፍረት ሳገኝ መኮረኒ ከጎን እያበሰልኩ ነው። እንደምታዩት ኦልሬዲ ትንሽ ይቀረዋል። ግማሽ አበሳሰል ነው የምታበስሉት፣ ምክንያቱም ፎርኖ ውስጥ አስገብታችሁ ስለምታበስሉት። ይሄን እንደዚህ ሶሱን እያደረኩኝ ሶሱም እየደረሰ ነው፣ ምንም ያክል አልቀረውም። እንደዚህ እያረግ ሁሉንም በአንድ ፎርን መስራት ይቻላል። ያው እኔ ካሜራውን በአንድ እጄ ስለያዝኩኝ ያው ለማሳጠር ያክል ነው የምንላችሁ። እናንተ ሀሳቡን ላሳያችሁ እንጂ እናንተ ትሰሩታላችሁ ብዬ ተስፋ አድርጋለሁ። ይመቻችኋልም። ጣዕሙን ስትቀምሱት የተለየ ነገር ነው። ይህን ሶሱ የምፈልገው አይነት እንትን ሆኖልኛል። ቆንጆ አይነት ሶስ ሆኗል። ሊኩዊድ ነው፣ አልወፈረም፣ አልቀጠንም። ቆንጆ ነው። እሳቱን አጠፋውና ወደ መኮረኒው ጋር እዚህ ጋር የተወሰነ ሶስ ጨምሬ ሶስ ያደርገዋለሁ። ነጭ ሶስ ነው የምጠቀመው። መጀመሪያ ላይ አሳያችኋለሁ፣ ግን ማጥለል አለብኝ። ማጠለው እነ ሽንኩርትና ቅመም የጨመርኩት ላይ መኮረኒው ላይ እንዳይመጣ አጠለዋለሁ ማለት ነው። ቅመሙን ለማንሳት ያክል ነው። እያያችሁ ነው። ቅመሙ በእንደዚህ ይወጣል ማለት ነው። ብዙ አላረግም። ትንሽ መኮረኒው የነጩን ሶስ ጣዕም እንዲወስድ ብቻ ጨምርበታለሁ። እንደዚህ ካነሳው በኋላ የተደረጉትን ፎርኖ ውስጥ ማስገባበት ሳህን አዘጋጅቻለሁ። ሳህኑ ይሄ ነው። ከስር ሶስ እጠቀማለሁ። ቂጡ ልጥፍ እንዳይልና እንዳይይዝብን ይጠቅመናል። በነገራችን ላይ ፎርኖን ኦን አድርጌዋለሁኝ። ኦልሬዲ 10 ደቂቃ ሆኖታል። እንደዚህ እያደረኩኝ እንደምታዩት ቆንጆ ይሆናል።
መኮረኒ እናደርጋለሁኝ። መኮረኒ ካደረኩ በኋላ ወደ ሶስ ሄዳለሁ። ሶሱ ኦሬዲ ተዘጋጅቷል። አድርጌያለሁኝ ያለኝን ሶስ መኮረኒ ደረብበታለሁ። ከደረብን በኋላ እንደዚህ ይሆናል። አሁን ሶስን እናረግና ይሁንና ሶስን አርገን ከዛ ጅምናውን አርጌበታለሁኝ። ጅምናውንና ከዛ ፎርን አስገባዋለሁ። አንድ ደቂቃ 30 ደቂቃ አልፈጀብኝም። እንደዚህ ይመስላል። አትርሱ ሰብስክራይብ እያደረጋችሁ አይዞሽ በርቺ ማለታችሁን። የተመቻችሁ ሰርታችሁ ተመችቷችሁ ከሆነ ንገሩኝ። ያው አሪፍ ነው ብላችሁ የተሻለ መንገድም ካላችሁ ሼር አርጉኝ። ሰርቼ ሞክረዋለሁ ለእናንተ ፊት። ለአሁኑ እኔ ትንሽ ሁልጊዜ ሶስ መኮረኒ በቅርጹ እንዲወጣላችሁ ከፈለጋችሁ ትንሽ እንዲበርድ ተውት። እንደ 15 ደቂቃ ያክል ውጭ አስቀምጡት። ከዛ በሳህናችሁ ስታወጡት እንደዚህ አይነት ቅርጹን ይዞ ይወጣላችኋል። ካልሆነ ግን ፍርስ ብሎ ሶሱ ተያይዞ አታገኙትም። እና ይኸውናላችሁ ቆርሼዋለሁኝ። በርዷል። ቆንጆ ነው አወጣጡ። አብረን እንበላለን። ያው እንብላ። እንደነገርኳችሁ ሰብስክራይባችሁ አይለየኝ። አይዞሽ በርቺ በሉኝ። እናንተ የምታውቁትን አካፍሉኝ። ሰርች ሞክራለሁ። ለእናንተ ቪዲዮ ሰርችላችሁ ሞክረዋለሁ። እኔም ጣዕሙን አስተያየቱን እነግራችኋለሁ። እኔ ከዚህ እሰናበታለሁ። እንብላ ብያለሁ። ምግቤን እቀጥላለሁ። መልካም ቀን ለእናንተ ይሁንላችሁ ውዶቼ።